ወላጆች የት ናችሁ? የብዙዎቻችንም ቁስለት ሚዲያው ልጆቹ ላይ እየጫነ ያለው ኮድ እንዴት አድርገን ነው ፎርማት የምናደርገው ኦር ዲስትሮይ የምናደርገው ምን አድርገን ነው? ማህበራዊ መስተጋብራችን ተመቷል። የዚህ የፖስት ሞደርኒዝም ታውት አንዱ ዲኮንስትራክሽን ነው። ሰንሰለቱን በጥሶታል። አባት ከእናት ጋር አይስማማም፣ ልጅ ከእናት ጋር አይደማመጥም፣ አይከባበርም። በዚህ ዘመን ምን እየሆነ ነው ብላችሁ ጋድለስ የሆነ ሶሳይቲ እንዲፈጠር ከፍተኛ የሆነ ፕሬሽር አለ። በመጀመሪያ ዙር ባዘጋጀነው ስልጠና ብዙ ወላጆች ተጠቅመው ነበረ። አሁንም ሁለተኛው ዙር ስልጠናችን በፊታችን ባለው ህዳር 27 በቫምዳ ሲኒማ የሚቀጥል ሲሆን የምናተኩርበትም በህፃናት አእምሮ ጤና እንዲሁም ስብዕና ግንባታ ዙሪያ ሰፊ የሆነ ትምህርታዊ ውይይትና ስልጠና ይኖረናል። ሁላችሁም ትመጡና ትጠቀሙ ዘንድ ወላጆችን፣ አስተማሪዎች፣ በልጆች ዙሪያ የምትሰሩ እንደዚሁም የልጆች ጉዳይ የኔ ጉዳይ ነው ለምትሉ ሁላችሁ ይህንን ጥሪ እናቀርባለን። ያለን ቦታ በጣም ውስን ነው። ከታች በምታገኙት የስልክ አድራሻ ብትደውሉልን ወይንም ደግሞ በሰዓቱ በመገኘት የዚህ አገልግሎት ተጠቃሚ ትሆኑ ዘንድ እንጋብዛችኋለን። ሰላም።